ጨው ከአንጎላችሁ ጋር በድብቅ ጦርነት ይገጥማል። በመጀመሪያ ጉዳቱ አይታወቃችሁም፣ ምንም አይሰማችሁም፣ ህመምም ሆነ ምልክት አይኖረውም። ከዛ ግን የአንጎላችሁ ደም ስሮች መወጠር ይጀምራሉ። ከጨው ጀርባ አሰቃቂ እና በደም የተሞላ ታሪክ እንዳለ ታውቃላችሁ? ለአንድ ሳምንት ብቻ ጨውን ብታቆሙ በሰውነታችሁ ላይ የሚፈጠረው አስገራሚ ታምር ምንድን ነው? ጨው በጤናችሁና አንጎላችሁ ላይ የሚያመጣውን አስደንጋጭ ጉዳቶች ካየን በኋላ እንመጣበታለን። ስለዚህ በጨው ምክንያት እንድታስቡ፣ እንድታስታውሱ እና ውሳኔዎችን እንድትወስኑ ወደሚያደርጓችሁ ወደ ኒውሮኖች ወይም ወደ አንጎል ሴሎች የሚደርሰው ደም እየቀነሰ ይመጣል። ስለዚህ አንጎላችሁ መራብ ይጀምራል። ግን አሁንም የመጀመሪያ ደረጃ ላይ ስላለ ያን ያህል አይሰማችሁም። አሁንም መመገባችሁን ትቀጥላላችሁ። ምክንያቱም አንጎላችሁ ጨውን ስትመገቡ አይቀጣችሁም፣ እንደውም ይሸልማችኋል። ጨውን ስትመገቡ አንጎላችሁ ዶፓሚን የተባለ ሆርሞንን ይለቃል። ይህ ሆርሞን ስትደሰቱ፣ ስትነቃቁና አንጎላችሁ ሲሸልማችሁ የሚለቀቅ ሆርሞን ነው። ሱስ የሚያስይዙ ነገሮችን ስታደርጉ ማለትም አልኮል፣ ስልክ፣ ጨው ወይም ስኳርን ስትጠቀሙ ይህ ሆርሞን ይለቀቃል። ለዛም ነው ጨው ስትመገቡ ጥሩ ስሜት የሚሰማችሁ፣ ስትጨናነቁ የጨው ፍላጎታችሁ የሚጨምረው እናም ጨው ላቁም ብትሉ የሚከብዳችሁ። አንጎላችሁ የዶፓሚን ሆርሞን ደስታን ይለምደውና ደስታውን ድጋሚ እንድትሰጡት አሁንም እየደጋገመ ይጠይቃችኋል። ልክ እንደ የትኛውም ሱስ ማለት ነው። ስለዚህ የጨውም ሱስ ይይዛችኋል። ነገር ግን የሚያደርሰው ጉዳት እንደቀጠለ ነው። እየቀነሰ ያለው የደም ፍሰት ብግነት እንዲፈጠርባቸው ያደርጋል። አንጎላችሁ ውስጥ የሚገኙት ሴሎች ኦክሲጅን እያነሳቸው ይመጣል። ለዛም መድከም ይጀምራሉ። ውጤቱም ለማስታወስና ለማቀድ የሚረዳችሁ የአንጎል ክፍል ልክ እንደ እርጅና ጊዜ እየደከመ ይመጣል። ትንሽ ነገርም ቢሆን መርሳት ትጀምራላችሁ። ትኩረት ማድረግ ያቅታችኋል። ድብዝዝ የማለት ስሜት ይሰማችኋል። ትነጫነጫላችሁ። በተጨማሪም ቶሎ ይደክማችኋል። ከዚህም በላይ ደግሞ ጨው ሰውነታችሁን ሲያጥለቀልቀው አንጎላችሁ ባላንስን ለመጠበቅ ይቸገራል። ከህብረ ህዋሳታችሁ ውሃን በመሳብ ጨው ውስጥ ያለውን ሶዲየም ለማቅጠን ይሞክራል። የአንጎላችሁ ሴሎች ደግሞ በትንሹ ቢሆንም ማበጥ ይጀምራሉ። ይህ ደግሞ ስሜታችሁ የማይገመት እንዲሆን ያደርገዋል። የጭንቀት ስሜት ውስጥ ትገባላችሁ። በተጨማሪም ድንገተኛ የሆነ ድካም ያጋጥማችኋል። የሚያስደነግጠው ፓርት ደግሞ ደህና እንደሆናችሁ ነው የሚሰማችሁ፣ ምክንያቱም ውስጡን ነው የምትጎዱት። ነገሩ እንዲባባስ የሚያደርጉት ደግሞ ዛሬ ላይ ያሉት ምግቦች ናቸው። ስትመገቡ ብዙም የጨው ጣዕም አይሰማችሁም። ጨው ዳቦ ውስጥ፣ ስጎ ውስጥ እና ጤናማ ተብሎ በሚታሰቡ ምግቦች ውስጥ ራሱ ተደብቆ ይገኛል። ግን ጨው አንጎላችሁ ላይ ብቻ አይደለም ጉዳት የሚያመጣው፣ ወደ ሰውነታችሁም ይሄዳል። ወደ ደማችሁ አላስፈላጊ ውሃ እንዲገባ በማድረግ ደማችሁ እንዲወፍር ያደርጋል። ይህ ደግሞ ልባችሁ መምታት እንዲከብድ ያደርጋል። የደም ግፊታችሁንም ይጨምረዋል። ከዚህም በላይ ኩላሊታችሁ ደማችሁን በማጣራት ሲጨናነቅና ከልክ ባለፈ መልኩ ሲያጣራ የኩላሊት ጠጠር ሪስክ የሚጨምር ይሆናል። በረጅም ጊዜ ውስጥ ደግሞ የኩላሊት ዳሜጅ መሆንን ያስከትላል። ፊታችሁ፣ ሆዳችሁና እጅና እግራችሁ እንዲያብጥ ያደርጋል። የደም ስሮቻችሁ እንዲቆጡ በማድረግ በቶሎ እንዲያረጁ እና በልብ ህመም ወይም ስትሮክ የመጠቃት እድልን በእጅጉ ይጨምራል። ግን እዚህ ላይ አያበቃም። የጨጓራችሁን ገበር ወይም የላይኛውን ፓርት እንዲቆጣ በማድረግ በአልሰር እና ሲብስ ደግሞ በጨጓራ ካንሰር የመያዝ እድልን ይጨምራል። ግን ጨው ሰውነታችንንና ጤናችንን አቃውሶ ብቻ አይደለም የሚያበቃው። ከጀርባው ያልተነገረ መራርና አሳዛኝ ታሪክ አለው። ታሪኩም በደም በስቃይና በሞት የተሞላ ነው። ለጦርነቶች ራሱ ሳይቀር ምክንያት ሆኗል። ስለዚህ ወደኋላ ተመልሰን ሚሊዮኖች ህይወታቸውን የከፈሉበትን ታሪክ እንመልከት። ጨው የሰዎችን ህይወት አስተዳድሯል። ለግድያዎች፣ ለስግብግብነት፣ ለባርነት፣ ለጦርነት፣ ለግዛቶች መነሳትና መውደቅ መንስኤ ሆኗል። ሰዎች ጨው መፈለግ ብቻ ሳይሆን ይፋለሙለትና ይሞቱለት ነበረ። ሰዎችን ይገሉበት፣ ስልጣኔዎችን ይገነቡበትና ጨውን ተጠቅመው ሀገራትን ያወድሙበት ነበረ። ጨው በህይወት የመቆየት ምክንያት ራሱ ነበረ። እናም የጨው ታሪክ ማንም ሊያስበው ከሚችለው በላይ ዘግናኝና አሳዛኝ ነው። በጥንት ዘመን ዓለም አንድ ገዳይ ጠላት ነበረው፣ የምግብ መበስበስ። ድሮ ላይ ያለ ጨው ስጋን አቆይቶ ማስቀመጥ አትችሉም። ያለ ስጋ የጦር ሰራዊቶች አይሰለፉም። ያለ ጦር ሰራዊቶች ንጉሶች ማስተዳደር አይችሉም። ስለዚህ ጨው ማጣፈጫ ብቻ አልነበረም፣ የህይወት ኢንሹራንስም ነበር። እናም ለዛም ነበር ሁሉም ከተሞች የጨው ማዕድን ያለበት ቦታ የሚቆረቆሩት፣ ንጉሶች ያለምንም ርህራሄ ግብርን የሚሰበስቡት፣ በተጨማሪም ነዋሪዎች ጨው እንዳይጠፋ በሚል ፍርሃት የሚኖሩት። ምክንያቱም ጨው ጠፋ ማለት ረሃብ ይከሰታል፣ ከዛ ሞት ይከተላል። አሳዛኙ ክስተት ግን የተፈጠረው እዚህ ሰሃራ በረሃ ውስጥ ነው። ገሃነም ነው ብሎ የሚጠሩት ታውድኒ በተባለ የጨው ማዕድን ቁፋሮ ውስጥ በ50 ዲግሪ ሴልሺየስ ሙቀት ባሪያዎች እንዲሰሩ ይገደዱ ነበረ። ቆዳቸው እየተሰነጣጠቀ፣ ሳምባቸው በአዋራ እየተሞላ ነበር የሚሰሩት። ብዙዎቹም ወደ ቤታቸው ሳይመለሱ እዛው ቀርተዋል። ጨው ጠቃሚ ከመሆኑ የተነሳ ሽፍታዎች እንደሚገሏቸው እያወቁ ራሱ ነጋዴዎች ግመል ላይ ጭነውት አስፈሪውን የሰሃራ በረሃ ያቋርጡ ነበረ። በሮማኖች አገዛዝ ወቅትም ወታደሮች የሚከፈላቸው ወርቅ አልነበረም፣ ይልቁንስ ጨው ነበር።
ነበረ። ሮማኖች ረጅም ዘመቻ በሚያደርጉበት ጊዜ ያለ ጨው ምግባቸውን ማቆየት አይችሉም ነበረ። ስለዚህ ጨው ለሮማኖች ኃይል ሰጥቷቸዋል። ግን ጨው ለሙስናም ምክንያት ሆኗል። የሮማን ግዛት እየሰፋ ሲመጣ አመራሮቹ የጨው መርከቦችን መስረቅ ይጀምራሉ። በህገወጥ መልኩ ግብርን ይጨምራሉ። በተጨማሪም ልክ እንደ ሽፍታዎች የጨው መተላለፊያዎችን ይቆጣጠራሉ። ይህ ደግሞ አገዛዙ ላይ ቅሬታና ተቃውሞ እንዲኖርና ጥቁር ገበያዎች እንዲስፋፉ ምክንያት ሆኗል። ስለዚህ ጨው ሮምን ቀልቧታል፣ በታትኗታል። ግን በታሪክ ላይ ከተመዘገቡት የጨው መጥፎ ታሪኮች ውስጥ አንዱ የተፈጠረው እዚህ ፈረንሳይ ውስጥ ነው። በ1341 የፈረንሳዩ ንጉስ ከባድ የጨው ግብርን ይጥላል። ነዋሪዎቹ ከመንግስቱ ብቻ ተገቢ ባልሆነ ውድ ዋጋ ጨውን እንዲገዙ ይገደዳሉ። ጨውን ያዘዋወረም ሆነ ግብርን ያልከፈለ ማንኛውም ሰው ይታሰራል፣ ቶርቸር ይደረጋል፣ አንዳንዴም ይገደላል። ይህ ስርዓት በዜጎቹ የተጠላ በመሆኑ የታሪክ ሊቃውንቶች የፈረንሳይ አብዮት እንዲነሳ ያደረገው አንዱ ምክንያት ነው ብሎ አስቀምጠዋል። ከዚህም በላይ ጨው በጀነራሎች ዘንድ ሀገራትን ለማውደም ጥቅም ላይ ውሏል። የጠላትን የጨው ማቅረቢያ ከተቆጣጠራችሁ ህዝባቸውን ታስርባላችሁ። የጨው መተላለፊያዎችን ካገዳችሁ ወይም ከመረዛችሁ ኢኮኖሚያቸውን ታወድሙታላችሁ። ጨው ከዚህ ውጪ ለህንዶች ነፃ መውጣትም ምክንያት ሆኗል። በ1930ዎቹ ብሪቴን ህንድን ገዝታ እያስተዳደረቻት ነበረ። ግን አንድ ሰው ከገዢው መንግስት በበለጠ የጨውን ኃይል ተረድቶት ነበረ፣ ማህተማ ጋንዲ። ብሪቲሾች የጨው ምርቶችንና ንግድን ሙሉ ለሙሉ ለመቆጣጠር ያቅዳሉ። ለዛም ህንዶች በራሳቸው ከውቅያኖሶች ጨው እንዳይሰበስቡ አግዳ ህገወጥ ታደርግባቸዋለች። ይህ ለህንዶች ከባድ ነበረ። ጨው ለብዙ ነገር ይጠቅማቸዋል። ህይወታቸው ነው ቢባል ማጋነን አይሆንም። እና ደግሞ በዛ ላይ በጨው ከተሞሉት ውሃዎች መጠቀም ወንጀል ነው ሲባል በሚሊዮኖች ለሚቆጠሩ ድሃ ህንዶች ልብ ሰባሪ ነበረ። ብሪቲሾች ህንዶች ጨውን በውድ ዋጋ እንዲገዙ አሊያም እንዲቀጡ ታስገድዳቸዋለች። ከዛ ግን ማህተማ ጋንዲ ይህን ይቃወማል። ከ78 ተከታዮቹ ጋር በመሆን ወደ አረቢያን ባህር ጉዞ ይጀምራል። ብሪቲሾችን ለመታገል ቆርጦ ይነሳል። ጉዞው ረጅም መንገድ ነበርና በየቀኑ ተከታዮቹ እየጨመሩ ይመጣሉ። ከአስሮች ወደ መቶዎች፣ ከመቶዎች ወደ ሺዎች እየደረሱ ይመጣሉ። በሚያቃጥለው የህንድ ፀሐይ ስር ከ24 ቀን ጉዞ በኋላ ማህተማ ጋንዲ ወደ ባህሩ ይደርሳል። በኤፕሪል 6 1930 ፀሐይ ከመውጣቷ በፊት በሺዎች የሚቆጠሩ ታዳሚዎች ታሪክ በሰው ልጅ ታሪክ ከተደረጉ የህዝብ አመፅና እምቢተኝነት ሁሉ የበለጠ ፓወርፉል ብሎ የመዘገበውን ድርጊት ለመመልከት ይሰባሰባሉ። ማህተማ ጋንዲ ወደ ባህሩ ይጠጋና ብሪቲሾች ከልክሎት የነበረውን ነገር ያደርጋል። ከባህሩ ዳር ላይ የተከመረ ጨውን ያነሳል። ይህ ድርጊቱም የብሪቲሾችን እገዳ ይሰብረዋል። የሚሊዮኖች ህንዶች ስነ ልቦናንም ይቀይረዋል። ማህተማ ጋንዲ ካደረገው እኛም ማድረግ እንችላለን ብሎ ያስባሉ። መላው ህንዶች በህገወጥ መልኩ ጨውን ከባህር ውሃ ማውጣት፣ መሰብሰብና ብሪቲሾችን መፈታተን ይጀምራሉ። ብሪቲሾችም ማህተማ ጋንዲን ጨምሮ በሺዎች የሚቆጠሩ ህንዶችን ያስራሉ። እምቢተኝነቱ ግን ተቀጣጥሎ ስለነበረ ማስቆም አልቻሉም። በዚህም አመፅ ምክንያት ከጥቂት ዓመታት በኋላ የብሪቲሽ አገዛዝ በህንድ ላይ ሊወድቅ ችሏል። ዛሬ ላይ ግን ጨው ሁሉም ቦታ ይገኛል። ርካሽ ነው፣ ደግሞም የማይታይ ነው። የታሸጉ ምግቦች፣ ዳቦዎች እና ስጎዎች ውስጥ ተደብቆ ይገኛል። አንድ ጊዜ ላይ የግዛቶችን እጣ ፋንታ ሲወስን የነበረው ጨው ዛሬ ላይ በድብቅ የብዙዎችን አንጎልና ሰውነት እየጎዳ ይገኛል። ስለዚህ ጨው የመፋለሚያ ሜዳውን ወደኛ ሰውነት ቀየረ እንጂ ዛሬም መፋለሙን አላቆመም። ለዛም ጨውን ለአንድ ሳምንት ብቻ ስታቆም የሚፈጠረውን ተአምር ከማየታችን በፊት ጨውን ከመጠን በላይ ስትመገቡ ሰውነታችሁ የሚጠቁሟችሁን ድብቅ ምልክቶች እንይ። ብዙ ጨውን ስትመገቡ ሰውነታችሁ ዝም አይላችሁም። አላስተዋላችሁትም እንጂ የሆነ የተበላሸ ነገር እንዳለ ሰውነታችሁ እንግዳ የሆኑ ማስጠንቀቂያዎችን ሹክ እያላችሁ ነው። የመጀመሪያው ምልክት መስታወት ላይ ነው የምታዩት። ፊታችሁ ይነፋፋል፣ በተለይ አይናችሁ አካባቢ። ውፍረት ወይም የእንቅልፍ እጥረት አይደለም፣ ሰውነታችሁ ውሃን አምቆ ስለሚይዝ ነው። ጣቶቻችሁ ላይ የመወጠር ስሜትም ይሰማችኋል። ቀለበት የምታደርጉ ከሆነ ቀለበቱ ይጠባችኋል። አንዳንድ ጊዜ ደግሞ ቁርጭምጭሚታችሁን ስትጫኑት ይሰረጉዳል። እነዚህ ምልክቶች ሰውነታችሁ ከመጠን ባለፈ ውሃ እየተጠቀለኩ ነው ብሎ ሲለምናችሁ የሚከሰቱ ናቸው። ከዛ ደግሞ የውሃ ጥማት፣ ያልተለመደ እና የማያቋርጥ የውሃ ጥማት ያጋጥማችኋል። ውሃ ትጠጣላችሁ ግን አትረኩም። ይህ የሚፈጠረው አንጎላችሁ በደማችሁ ውስጥ ያለውን ሶዲየም ለማቅጠን ስለሚሞክር ነው። ግን ደግሞ ልባችሁም መልእክት ይልክላችኋል። ድንገት የልብ ምታችሁ ጠንካራ መሆን ይጀምራል። ድምፁ ከፍ ያለ ይሆናል፣ ፈጣንም ይሆናል። ከፍተኛ ጨው የደም ስሮቻችሁ እንዲጠነክሩ ያደርጋችኋል። ስለዚህ ልባችሁ ደማችሁን ለመርጨት በከባዱ መግፋት ይኖርበታል። አንጎላችሁንም አታስተውሉትም እንጂ ምልክት ይሰጣችኋል። ብዙ ጨው የአንጎላችሁን ኒውሮኖች አለኳኳስ ይቀይረዋል። ይህ ደግሞ የጭጋግ ስሜት፣ ድካም ወይም ያለምንም ምክንያት መነጫነጭን ያመጣል። አንዳንድ ሰዎች እንደውም ራስ ምታት ራሱ ያጋጥማቸዋል። ከዛ ደግሞ የምግባችሁ ጉዳይ አለ። ብዙ ጨውን ስትመገቡ የተፈጥሮ ምግቦች ጣዕም ደባሪ ይሆንባችኋል። የፍራፍሬዎች ጣፋጭነት ይቀንስባችኋል። ምላሳችሁ
ሰውነታችሁ እየደነዘዘ ይመጣል። በመጨረሻም የክብደት መጨመርን ትመለከታላችሁ። ክብደት የምትጨምሩት በስብ የተነሳ ሳይሆን ሰውነታችሁ ውስጥ በተጠራቀመው ውሃ ነው። ግን ደግሞ ከዚህ ጨው ሙሉ ለሙሉ ብትላቀቁ በሰውነታችሁ ውስጥ የሚፈጠረው ተአምር ምን ይመስላችኋል? ቢያንስ እንኳን ለ7 ቀን ወይም ለ1 ሳምንት። የመጀመሪያው ቀን የጨው ፍላጎታችሁ ይጨምራል። ልክ ስኳር ስታቆሙ እንደሚፈጠረው ትንሽ ፍላጎት ብቻ አይደለም የሚያጋጥማችሁ፣ ከባድና እንግዳ የሆነ ጉጉትና ፍላጎት ያድርባችኋል። አንጎላችሁ ይለምናችኋል። ጨው ለዓመታት የአንጎላችሁን ዶፓሚን ወይም የደስታ ሆርሞን ሲበዘብዝ ቆይቷል። በተመገባችሁት ቁጥር ይሸልማችኋል። ስለዚህ ልክ ስታቆሙ አንጎላችሁ ልክ የትኛውንም ሱስ ስታቆሙ እንደሚያደርገው ያደርጋል፣ ይቃወማል። ትንሽ የመበሳጨት ስሜት ይሰማችኋል። በትንሹ የመቅበዝበዝና የመድከምም ነገር ያጋጥማችኋል። ይህ የሚፈጠረው ጨው ኃይል ስለሚሰጣችሁ አይደለም፣ ነገር ግን አንጎላችሁ የበፊቱን የኬሚካል ሽልማት ስለሚናፍቀው ነው። ቀን 2 ላይ የማትጠብቁት ነገር ይፈጠራል። ሰውነታችሁ አምቆት የነበረውን ውሃ መልቀቅ ይጀምራል። ጨው ውሃን እንደ ስፖንጅ መጥቶ ይይዛል። ህብረ ህዋሳታችሁ ውስጥ ፈሳሽን ያጠራቅማል። ይህ ደግሞ ሳታውቁት እንድትነፋፉ ያደርጋችኋል። ጨው ሳይኖር ሲቀር ግን ሴሎቻችሁ ውሃውን ይለቁታል። ከብዙ ጊዜያት በኋላ ለመጀመሪያ ጊዜ ሰውነታችሁ ቀለል ይላችኋል። ፊታችሁ ቀጠን ይላል። እጆቻችሁ ነፃ ይሆናሉ። አደገኛ ባልሆነ እና ልባችሁ በሚፈልገው መልኩ የደም ግፊታችሁ መውረድ ይጀምራል። የደም ስሮቻችሁ ፈታ ማለት ይጀምራሉ። ቀን 3 ላይ መጀመሪያ አካባቢ ይሰማችሁ የነበረው የጭጋግ ስሜት እየለቀቃችሁ ይመጣል። ልክ አንድ ሰው የአይምሯችሁን መስታወት ሲወለውለው አይነት በሚመስል መልኩ ነገሮች ጥርት ብለው ይታያችኋል፣ ይሰማችኋል። ይህ የሚፈጠረው አንጎላችሁ ውስጥ ያሉት የደም ስሮች መከፈት ሲጀምሩ እና ኦክስጅን በነፃነት መንቀሳቀስ ሲጀምር ነው። ጨው እንዲወጠሩ ያደርጋችኋል። ስለዚህ ጨው ሲወገድ ለቀቅ ማለት ይጀምራሉ። እርግጥ ደም ስሮቻችሁ ለቀቅ ሲሉ አይሰማችሁም፣ ነገር ግን ውጤቱን ታስተውሉታላችሁ። ቀን 4 ላይ ጥልቅ የሆነ ነገር ይፈጠራል። በከፍተኛ ሶዲየም ምክንያት ለዓመታት ሲፈጠር የነበረው ቁጣ መብረድ ይጀምራል። የአንጎል ሴሎቻችሁ ማበጥ ያቆማሉ። ሙዳችሁ ማረጋጋት ይጀምራል። ሰውነታችሁ በመጨረሻም ከጨው ኬሚካል ነፃ ይወጣና ነገሮችን በራሱ የተፈጥሮ ሪትሙን ጠብቆ መስራት ይጀምራል። እናም ለመጀመሪያ ጊዜ ምላሳችሁ መነቃቃት ይጀምራል። ጨው ለዓመታት አደንዝዞታል። መጀመሪያ አካባቢ ያለ ጨው ስትመገቡ ምግቡ እንግዳ የሆነ ጣዕም ይኖረዋል። ከዛ ግን ምግባችሁ ውስጥ ያሉ በፊት ላይ ጣፋጭ ናቸው ብላችሁ የማታስቧቸውን የተፈጥሮ ጣፋጭ ጣዕሞችን ማጣጣም ትጀምራላችሁ። ምላሳችሁ እየተቀየረ ይመጣል። በቀን 5 ኃይላችሁ ወጥና የማይወላወል ይሆናል። ጨው ልባችሁንና አንጎላችሁን በሚያደክም መልኩ የደም ግፊታችሁ እንዲጨምር ያደርጋል። ጨው ሳይኖር ሲቀር ግን ልባችሁ ጫና ሳይኖርበት መምታት ይጀምራል። አንጎላችሁ ከተጠባበቁ የደም ስሮች ጋር መታገል ያቆማል። ከብዙ ዓመት በኋላ ለመጀመሪያ ጊዜ የተረጋጋ ስሜት ይሰማችኋል። ቀን 6 ላይ እንቅልፋችሁ ይሻሻላል። ጨው የፈሳሽ ባላንስ እና የደም ግፊትን በሚቆጣጠሩ ሆርሞኖች ላይ ተጽዕኖ ያሳድራል። ስለዚህ ያለ ጨው በምሽት ጊዜ የሚፈጠረው የእነዚህ ነገሮች መጨመር ሲቀንስ ሰውነታችሁ በቀላሉ ፈታ ይላል። በፍጥነት እንቅልፍ ይወስዳችኋል። በተጨማሪም ረዘም ላለ ጊዜ ትተኛላችሁ። ቀን 7 ላይ ለውጣችሁ ሙሉ ለሙሉ ይጠናቀቃል። መልካችሁ ይቀየራል። የተለየ ስሜት ይሰማችኋል። አንጎላችሁ ለየት ባለ መልኩ መስራት ይጀምራል። መነፋፋቶቹ በሙሉ ይጠፋሉ። የጨው ፍላጎታችሁ ይወርዳል። አይምሯችሁ ሻርፕ ይሆናል። ሙዳችሁ ይረጋጋል። ኃይላችሁ ወጥ ይሆናል። ከሁሉም የሚያስገርመው ፓርት ደግሞ ከምታስቡት በላይ ትንሽ ጨውን የሚያስፈልጋችሁ። ምላሳችሁ፣ አንጎላችሁና ልባችሁ ለዝቅተኛው የጨው ምግብ ራሳቸውን ያስተካክላሉ። እናም ወደ በፊቱ የጨው ልማዳችሁ ስትመለሱ ሁሉም ነገሮች ምን ያህል ጨው እንደሚሉ ስታውቁ ትደነግጣላችሁ። በተጨማሪም ሰውነታችሁ ምን ያህል በዝምታ እየተሰቃየ እንዳለም ትረዳላችሁ። ማቆምም ያን ያህል ከባድ እንዳልሆነ ታስተውላላችሁ። እርግጥ 7 ቀን ለዓመታት የመጣውን ጉዳት አይመልሰውም፣ ግን በእርግጠኝነት ውጤቱን ለመመልከትና ምን ያህል እየጎዳችሁ እንደነበረ ያሳውቃችኋል። ሰውነታችሁም ሆነ አንጎላችሁ ይቀየራል። ስለዚህ ለሌላ ጊዜ ጨውን ስትጨምሩ ከጀርባው ለክፍለ ዘመናት የቆየ ስቃይና በሰውነታችሁ ላይ ድብቅ አደጋ አብሮት እንዳለ አስታውሱ። ጨውን ለ7 ቀን ማቆም የምትችሉ ይመስላችኋል? እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። እንዲሁ በተመሳሳይ ስኳር አንጎላችሁ ላይ የሚያመጣውን ድብቅ መዘዝ ለማወቅ ይህን ቪዲዮ መንካት ትችላላችሁ።